አያሌው ሞኙ ሰው አማኙ አያል በጎንደር ሽር እንበል ብሎኝ ነበር። ደጃዝማች አያሌው ብሩ በያኛው ክፍለ ዘመን ከተነሱ ኃይለኛ መኳንንት አንዱ ናቸው። የራስ ብሩ ወልደ ገብርኤል ልጅና የእቴጌ ጣይቱ ዘመድ ሲሆኑ የወገራ አውራጃ ሹም፣ የሰሜን አውራጃ ገዢ ልጅ ኢያሱ ከተያዙ በኋላ ደግሞ የንጉሱ ጦር አዛዥ ሆነው አገልግሏል። ደጃዝማች አያሌው ብሩ ንጉስ ኃይለ ሥላሴ ወደ ስልጣን እንዲመጡ ከፍተኛ ሚና ከተጫወቱት ሰዎች መካከል አንዱ ናቸው። መኢሶን ላይ ከልጅ ኢያሱ ጦር ጋር በተደረገው ጦርነት ተፈሪ መኮንን እንዲያሸንፉ ደጃዝማች አያሌው ከፍተኛ ሚና ነበራቸው። ራስ ጉግሳን ለመያዝ አንቺም ላይ በተደረገው ውጊያም የደጃዝማች አያሌው ጀግንነት ወሳኝ ነበር። እንዲያውም በዚያ ጦርነት ለሚያበረክቱት ውለታ የራስነት ማዕረግ እንደሚያገኙ ከንጉስ ተፈሪ ቃል ተገብቶላቸው ነበር። በኋላ ግን በአንድ በኩል የእቴጌ ጣይቱ ዘመድ በመሆናቸው በሌላ በኩል የቀድሞ የአጼ ሚኒሊክ ባለስልጣን ወገን ስለሆኑ ተፈሪ ቃላቸውን አጠፉ። ከሁሉም በላይ ደጃዝማች አያሌውን ያሳዘናቸው በንጉሱ ግብዣ ላይ የነበራቸው ፕሮቶኮል መወሰዱ ነበር። እንደ ከፍተኛ መኳንንት በንጉሱ ቀኝ በኩል የነበራቸውን የክብር ወንበር ለራስ ደስታ እንዲለቁ መደረጉ ደጃዝማች አያሌው እጄ አመድ አፋሽ ነው እንዲሉ አደረጋቸው። በኋላም ከንጉስ ተፈሪ ጋር ይበልጥ የተቃረኑት በቅጣት መልክ አሩሲ ተመደቡ። ደጃዝማች አያሌው ከንጉሱ ጋር እንደገና ለመስማማት የሞከሩት የጣሊያን ጦር እየገፋ ሲመጣ ነበር። ወደ ኤርትራ ድንበር እንዲዘምቱ ትዕዛዝ የተሰጣቸው ደጃዝማች በኋላ ላይ ፊት አውራሪ አያሌው ብሩ መንገድ ላይ ታመሙ። በኋላም የንጉሱ ሐኪም ስዊድናዊ ዶክተር በአውሮፕላን ተላከላቸው። በተደረገላቸው ሕክምና ጤናቸው ሲመለስ ረጅም ጉዞ ወደሚጠይቀው የጦር ግንባር ጦራቸውን ይዘው ተጓዙ። ደጃዝማች አያሌው ብሩ ንጉስ ተፈሪን አምነው ዘመዳቸውን ራስ ጉግሳን ቢወጉም ቃል የተገባላቸውን የራስነት ማዕረግ ሳያገኙ በመቅረታቸው የጎንደር ሕዝብ አያሌው ሞኙ ሰው አማኙ እያለ ዘፈነባቸው። ዘፈኑም ዘመናችን ድረስ ደርሷል። ይህንን ቅሬታቸውን ያወቁት ጣሊያኖች በተደጋጋሚ ከጎናቸው ሊያሰልፏቸው ሞክረዋል። ንጉስ ተፈሪ ደጃዝማች አያሌውን ባለማመናቸው የተነሳ ወደ ጦርነት ሲዘምቱ እንኳን የሚያደርጉትን እያንዳንዱን ነገር ይሰልሏቸው ነበር። አብረዋቸው እስከ ጦር ግንባር ዘምቶ የኢትዮጵያ ጦር ተሸንፎ ሲመለስ እስከ ደብረ ታቦር አብሯቸው የተጓዘው ዶክተር ምናልባት በንጉሱ ላይ ባደረባቸው ቅሬታ ተገፋፍተው ወደ ጣሊያኖች ይገቡ እንደሆነ ሲጠይቃቸው እውነት ነው ንጉሱ በድለውኛል አሉ ደጃዝማች አያሌው። ነገር ግን እኔ ሀገሬን በምንም ያህል ገንዘብ የምከዳ አይደለሁም። ጣሊያኖች ይህንን ከባድ ነገር ማሰባቸው በጣም ያሳፍራል ብለው ነበር መልስ የሰጡት።